ሴቷ ሳትዘጋጅ ቀጥታ ግንኙነት የምትጀምሩ ወንዶች ሴቷ ከግንኙነት በፊት ምን ያህል ደቂቃ መቆየትና መዘጋጀት አለባት ብላችሁ ታስባላችሁ? ይሄ ነገር ማወቅ ስላለባችሁ ነው። እሺ፣ በመጀመሪያ ከግንኙነት በፊት ያለውን የጨዋታ ጊዜ ረዘም የምታደርጉት ከሆነ ሴቷ የመደሰት እና እርካታ ጣራ ላይ የመድረስ እድሏን በጣም በከፍተኛ መጠን እየጨመራችሁ ትመጣላችሁ። ስለዚህ ምን ያህል ደቂቃ መቆየት አለባት ለሚለው ይሄን ያህል ተብሎ የተቀመጠ ነገር የለም። ነገር ግን አማካኝ ተብሎ የተከፋፈሉትን ልንገራችሁ። ከ5 ደቂቃ በታች ከግንኙነት በፊት መቆዩ ከሆነ በጣም ያነሰ በጣም ትንሽ የሆነ ጊዜ ነው። አብዛኞቹና በጣም ወሳኝ የሚባለው ደግሞ ከ10 እስከ 20 ደቂቃ የሚቆዩት ነው። ከዛ በላይ ደግሞ ከ20 እና 30 ደቂቃ በላይ የምትቆዩ ከሆነ ደግሞ በጣም ጥሩና በጣም የሚመከር ነው። ስለዚህ በእነኚህ ቆይታችሁ ላይ ከግንኙነት ውጪ ሁሉንም ነገሮች ያደረጋችሁ በቂ መነሳሳትና በቂ ዝግጁነት ያስፈልገዋል። ይህንም የጨዋታ ጊዜ በደንብ ካሳለፋችሁ በኋላ ሴቷ ዝግጁ መሆኗና ግንኙነት መጀመር ያለባችሁ መቼ ነው፣ እንዴት ነው የምታውቁት የሚለውን ደግሞ ልንገራችሁ። አንደኛ ከሴቷ ብልት የሚወጣ ፈሳሽ አለ፣ ማለስለሻ፣ እሱ በጣም ይበዛል። ሁለተኛ ሰውነቷ በጣም ሪላክስድና ዘና የማለት ነገር ይኖረዋል፣ ለቀቅ የማለት ነገር ይኖረዋል። ሶስተኛ ውጥረቱ ቀንሶ ሞር ፕሌዠር ወይም ደግሞ ሞር ሴንሲታይዜሽን ወይም ደግሞ ሞር መነሳሳትን እያሳየቻችሁ ትመጣለች። ከዚህ ተጨማሪ ደግሞ በአራተኛነት ራሷ ቀጥታ ትገፋችኋለች፣ ማለትም ግንኙነት እንድትጀምሩ ራሷ ትጠቁማችኋለች። ስለዚህ በዚህ ቼክ አድርጋችሁ ግንኙነት መጀመር ትችላላችሁ።